ደሞዝ ደርሷል። አዎ ደሞዝ ደርሷል። ልንገራችሁ ብዬ ነው። ኢትዮጵያ ያላችሁ ሰዎች ግን ማለት ነው ምንድነው ብር ከተላከላችሁ በኋላ እንዴት ጥፍት የሚያደርጋችሁ ነገር ምንድነው? ገንዘቡ ከመላካችን በፊት ገንዘብ ከመላካችን በፊት 24 ሰዓት ኦንላይን ናችሁ። መብራቱ አይጠፋም። አዎ መብራቱ አይጠፋም። ስልካችሁ ፉል ነው፣ ቻርጅ አለው። አንዳንዶቻችሁማ ፕሮፋይል ሁሉ ፒክቸር ታረጉናላችሁ። አዎ ደሞዝ ሊደርስ አካባቢ እውነቴን ነው። ገንዘቡን ከመላካችን በፊት እንደዛ ታረጋላችሁ። ጨዋናችሁ ከኦንላይን አጠፉ። ገንዘብ ከላክን በኋላ ምንድነው ጥፍት የሚያደርጋችሁ ነገር እንዴ? ቴንኪው ታውጡ። የትኛው ቴንኪው ነው? ቴንኪው ይቅር፣ ቴንኪው ይቅር፣ ቴንኪው አትበሉን። ግድ የለም ደርሶናል አይባልም። ገንዘቡ የላክሹ ገንዘብ ደርሶናል ላይ እኛ እኮ ለደህንነታችሁ እኮ ነው። ለደህንነታችሁ እኮ ሰግተን እኮ ነው እየለመናችሁ ኦንላይን ግቡ ጥፍት። ከዛ በኋላ ትመጡና ስልኬ ባትሪ ጨርሶ እኮ ነው መብራት የለም እኮ። ኧረ ተው፣ ኧረ ግድ የለም ተውና ሹሃዳ ምንድነው እንደዚህ ያለ ነገር እንዴ? ገንዘቡ ከመላኩ በፊት ስልካችሁ ይሰራል። 24 ሰዓት ኦንላይን ናችሁ። ገንዘቡ ካገኛችሁ ከደረሳችሁ በኋላ እንደው ደርሶናል አይባልም። እንደው ገንዘቡን ቴንኪው ይቅርባችሁ፣ ቴንኪው አትበሉ። እንደው ግን ገንዘቡ ደርሶናል እናመሰግናለን አይባልም። ጥፍት ለምንን ኦንላይን ግቡ ብለን ለምንን። ስነ ስርዓት አድርጉ እናንተ ሹሃዳ፣ ስነ ስርዓት አድርጉ።